ሰላም የቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የመጣሁት ስለ ፕሮባቢሊቲ ነው። እንዲሁም ደግሞ ፕሮባቢሊቲን ስናነሳ ማወቅ ያለብን ወርዶችን ዴፊኒሽን የምናይበት ቪዲዮ ነው። ቪዲዮውን እስከ መጨረሻው እንድታዩ ጋብዝኩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ጥያቄ ሀሳብ ካላችሁ ኮሜንት ላይ ያስቀምጡ፣ ዲስከስ እናደርግበታለን። ወደ ቪዲዮ እንሄዳለን። ፕሮባቢሊቲ ምንድን ነው? ዋትስ ፕሮባቢሊቲ ከሚለው እንነሳለን ማለት ነው። ፕሮባቢሊቲ ዘ ቻንስ ኦፍ አን አውትካም ኦፍ አን ኤክስፐሪመንት ነው። የሆነ ኤክስፐሪመንት ይኖረናል፣ የዛ ኤክስፐሪመንት ደግሞ ሪዛልት ይኖረናል። ለዚህ ያ ሪዛልት ኦከርድ የሚያደርግበት እድል ፕሮባቢሊቲ ብለን እንጠራለን ማለት ነው። ስለዚህ ቻንስ ኦፍ አን አውትካም ኦፍ አን ኤክስፐሪመንት ብለን ዲፋይን እናደርጋለን። አንድ ኢቨንት ኤ የሚባል ፕሮባቢሊቲ እንፈልግ ካልን ፕሮባቢሊቲ ኦፍ አን ኢቨንት ኤ ብለን በዚህ መልኩ ሲምቦላይዝድ ማድረግ እንችላለን። ይህ ማለት ፕሮባቢሊቲ ነው። ኤ ደግሞ ኢቨንታችን ነው። ስፔሲፊክ ኮንዲሽን ሳቲስፋይ ሊያደርግልን የሚችል አንድ ኢቨንት ኤ ብለን ሲምቦላይዝድ ማድረግ እንችላለን ማለት ነው። ለፕሮባቢሊቲ ስናነሳ ቫሊዎቹ ምን ናቸው ካልን ፕሮባቢሊቲ ቫሊዩ ኦልዌይስ ኢን ቢትዊን 0 and 1 ማለት ነው። ኢንክሉዲንግ 0 and 1 0 እና 1ን ኢንክሉድ ያደረገ ከ0 እስከ 1 ቫልዩ ልናገኝ እንችላለን ማለት ነው። የትኛውም ኢቨንት ፕሮባቢሊቲው ስንት ነው ካልን ከ0 እስከ 1 እናገኛለን። 0 እና 1ን ኢንክሉድ ያደረገ 0 ፕሮባቢሊቲ አለን ስንል ምን ማለታችን ነው ካልን ዘ ኢቨንት ዊል ኖት ኦከርድ፣ ኢቨንቱ ኦከርድ ሊያደርግ የሚችል አይደለም ማለት ነው። ፕሮባቢሊቲው 0 ነው ካልን ፕሮባቢሊቲ 1 ነው ስንል ደግሞ ምን ማለታችን ነው? ኢቨንት ዊል ሰርተንሊ ኦር ሹርሊ ኦከርድ ነው። እርግጠኛ ኦከርድ ሊያደርግ የሚችል ኢቨንት ከሆነ ደግሞ ፕሮባቢሊቲው 1 ሆኖ እናገኘዋለን ማለት ነው። ስለዚህ ፕሮባቢሊቲ ቫልዩያችን ኦልዌይስ ቢትዊን 0 and 1 ኢንክሉዲንግ 0 and 1 ማለት ነው። ሌሎች ዴፊኒሽኖችን እናያለን። አውትካም ስንል ምን ማለታችን ነው ካልን ዘ ሪዛልት ኦፍ ሲንግል ትራያል ኦፍ ራንደም ኤክስፐሪመንት። የራንደም ኤክስፐሪመንቱ ሲንግል ትራያል ነው። እያንዳንዱ ኤክስፐሪመንት በምንሰራበት ጊዜ የምናገኘው ሪዛልት አውትካም ብለን እንጠራለን። ኤክስፐሪመንት ስንልስ ምን ማለታችን ነው ስንል ኤኒ ፕሮሰስ ኦፍ ኦብዘርቬሽን ኦር ሜጀርመንት ኦር ኤኒ ፕሮሰስ ዊች ጀነሬት ዌል ዲፋይንድ አውትካም፣ ዌል ዲፋይንድ የሆነ አውትካም ሊሰጠን የሚችል ማንኛውም ፕሮሰስ ኤክስፐሪመንት ብለን ነው የምንጠራ ማለት ነው። ሌላኛ ሳምፕል ስፔስ ነው። ሳምፕል ስፔስ ሴት ኦፍ ኦል ፖሲብል አውትካም ኦፍ ፕሮባቢሊቲ ኤክስፐሪመንት። የፕሮባቢሊቲ ኤክስፐሪመንት ሁሉም ፖሲብል አውትካሞችን ሊስት አውት ስናደርግ የምናገኘው ሳምፕል ስፔስ ነው ማለት ነው። ሲምቦላይዝድ የምናደርገው ካፒታል ኤስ ብለን ይሆናል። ስለዚህ ካፒታል ኤስ ካለን ሳምፕል ስፔሳችን ነው። ያ ኤክስፐሪመንት ከተሰራ በኋላ ሁሉም ፖሲብል አውትካሞችን ሊስት የምናደርግበት ሳምፕል ስፔስ ብለን እንጠራለን። ለምሳሌ if a bird dice is rolled 1 times it's possible to list all the possible outcome 1 2 3 4 5 6. if bird die is rolled 1 times rolled ካደረግን የምናገኘው ሳምፕል ስፔሳችን ውስጥ ከ1 እስከ 6 ይሆናል ማለት ነው። ስለዚህ 1 2 3 4 5 6 ይሄ ምንድነው ሳምፕል ስፔሳችን ነው ማለት ነው። 1 ሊወጣ ይችላል፣ 2 3 4 5 6 ሊወጣ ይችላል። እነዚህ ሊወጡ የሚችሉ አውትካሞች ኦር ሪዛልቶች ናቸው ማለት ነው። ስለዚህ ከነዚህ ውስጥ አንድ ነው ሊወጣ የሚችለው፣ ግን ከስድስቱ አንድ ሁሉ ቻንስ አላቸው ማለት ነው። ኢቨንት ስንል ደግሞ ምን ማለታችን ነው ስንል ኢትስ ሳብሴት ኦፍ ሳምፕል ስፔስ ኦር ፖርሽን ኦፍ ሳምፕል ስፔስ ነው። ከሳምፕል ስፔሳችን ውስጥ የሆነ ኮንዲሽን ሳቲስፋይ ሊያደርግልን የሚችል ሰሌክት አድርገን ስናወጣ የምናገኘው ኢቨንት ይሆናል ማለት ነው። ሲምቦላይዝድ የምናደርገው ደግሞ ካፒታል ሌተር ይሆናል ማለት ነው። ኤግዛምፕል ይህንኑ ኤግዛምፕል በዚህ ኤግዛምፕል መሰረት ሳምፕል ስፔሳችን ከ1 እስከ 6 ነው ብለናል። ስለዚህ ኢቨንት ኤ ኦድ ነምበር ብለን ሲምቦላይዝ ብናደርግ ኦድ ነምበር ከዚህ ሳምፕል ስፔሳችን ውስጥ ማን ይኖረናል? 1 3 5 ይኖረናል ማለት ነው። ኢቨንት ቢ ደግሞ ኢቨን ነምበር ካለን 2 4 6 ይኖረናል። ከሳምፕል ስፔሳችን ውስጥ ነው ሰሌክት አድርገን ልናወጣ የምንችለው። ኢቨንት ሲ ደግሞ ነምበር 8 ከሳምፕል ስፔሳችን ውስጥ የለም። ስለዚህ ኢምፕቲ ስፔስ ኦር ኢምፖሲብል አውትካም ብለን ነው የምንጠራ ማለት ነው። ከሳምፕል ስፔሳችን ውጪ ስለሆነ ኦከርድ ሊያደርግ የማይችል ነምበር ነው ያለን። ስለዚህ ኢምፖሲብል ኢቨንት ነው። ፕሮባቢሊቲው
ዜሮ የሚሆንበት ኮንዲሽን እዚህ ጋር ነው ማለት ነው። ስለዚህ አሁን ኢቨንት ሲ ፕሮባቢሊቲ ቫሊዩ ስንት ነው ካለን ዜሮ ነው የሚኖረው። ምክንያቱም ነምበር 8 ኦከርድ ሊያደርግ የሚችልበት እድል የለውም ማለት ነው። ስለዚህ ታይፕ ኦፍ ኢቨንቶች ጋር እንሄዳለን። ይሄ እነዚህ ኢቨንቶች ናቸው ካለን እነዚህ አስ ኤግዛምፕል ነው። ነል ኢቨንት ምንድን ነው? ኤምፒቲ ሳብሴት ኦፍ ሳምፕል ስፔስ ነው። ኦር ኢምፖሲብል አውትካም ኦር ኢምፖሲብል ኢቨንት የምንለው ማለት ነው። ይሄ ኢቨንት ሲ ምንድን ነው? ነል ኢቨንት ብለን መጥራት እንችላለን። ኦከርድ ሊያደርግ የማይችል ኢቨንት ነል ኢቨንት ብለን እንጠራለን። ፕሮባቢሊቲው ዜሮ ነው ነው። ሌላኛ ኤሌመንታሪ ኦር ሲምፕል ኢቨንት ነው። ኤሌመንታሪ ኦር ሲምፕል ኢቨንት የምንለው ደግሞ ኢቨንትስ ሃቪንግ ኦንሊ ሲንግል ኤሌመንት ኦር ሳምፕል ፖይንት ነው። አንድ ሳምፕል ፖይንት ብቻ ወይም ደግሞ ኦንሊ ሲንግል ኤሌመንትን የያዘ ኢቨንት ኤሌመንታሪ ኦር ሲምፕል ኢቨንት ብለን እንጠራለን። ለምሳሌ ነምበር 5 ነምበር 1 ነምበር 2 ነምበር 6 ነምበር 4 እነዚህ ምንድን ናቸው? ኤሌመንታሪ ኦር ሲምፕል ኢቨንት ናቸው። ስለዚህ ኢንዲቪጁዋሊ የምንወስዳቸው ከሆነ ኤሌመንታሪ ኦር ሲምፕል ኢቨንት ብለን መጥራት እንችላለን። ሌላኛ ኮምፓውንድ ኢቨንት ነው። ይሄ ደግሞ ኮንሲስቲንግ ኦፍ ሞር ዛን ዋን ኤሌመንት ኦፍ ሳምፕል ስፔስ ነው። ከሳምፕል ስፔሳችን ውስጥ ሁለት እና ከዛም በላይ ወይም ከአንድ በላይ ኤሌመንት የያዘ ኢቨንት ኮምፓውንድ ኢቨንት ብለን እንጠራለን። ሳምፕል ስፔስ በራሱ አንድ ኢቨንት አድርገን መቁጠር እንችላለን ማለት ነው። ስለዚህ ሳምፕል ስፔሳችን ውስጥ ምን ያክል ኢቨንቶችን ክሬት ማድረግ እንችላለን ብለን ከጠየቅን ደግሞ ቱ ዘ ፓወር ኦፍ ኤን ያክል ኢቨንቶች ሴሌክት ማድረግ እንችላለን። በዚህ ኤግዛምፕል መሰረት ሳምፕል ስፔስ ነምበር ኦፍ ኤሌመንት ኢን ሳምፕል ስፔስ 1 2 3 4 5 6 6 አለን ማለት ነው። ስለዚህ ምን ያክል ኢቨንቶችን ክሬት ማድረግ እንችላለን? ቱ ዘ ፓወር ኦፍ 6 ያክል ኢቨንቶችን ክሬት ማድረግ እንችላለን ማለት ነው። እዚህ ኢቨንት ከሆነ ሌሎችን ዴፊኒሽኖችን እንይ። ኢኳሊ ላይክሊ ኢቨንት ኢኳሊ ላይክሊ ኢቨንት ስንል ኢቨንትስ which have some chance of occurring ነው። ኦከርድ ማድረግ የሚችሉበት እኩል ቻንስ ከሆነ ኢኳሊ ላይክሊ ኢቨንት ብለን እንጠራለን ማለት ነው። mutual exclusive ኢቨንት የምንለው ደግሞ two events which cannot happen at the same time ነው። at the same time ኦከርድ ማድረግ የማይችሉ ኢቨንቶች ምንድናቸው? mutual exclusive ኢቨንት ብለን እንጠራለን። ለምሳሌ ይሄኛውን ኤግዛምፕል እንውሰድ። ኢቨንት ኤ ኦድ ነምበር ነው። ኢቨንት ቢ ኢቨን ነምበር ነው። ስለዚህ ሮድ ያደረግነው ዋን ታይምስ ስለሆነ ሰሌክት አድርገን የምናወጣው ዋን ነምበር ነው። ስለዚህ አንድ ቁጥር ብቻ ስለምናወጣ ከ1 እስከ 6 ካሉት ቁጥሮች ውስጥ አንዱ ብቻ ሰሌክት አድርገን እናወጣለን። ኦድ ነምበር ብቻ ነው ወይም ደግሞ ኢቨን ነምበር ብቻ ነው ሊሆን የሚችለው ማለት ነው። ስለዚህ ኤ እና ቢ ምንድን ናቸው? ሙቹዋል ኤክስክሉሲቭ ኢቨንቶች ናቸው። አት ዘ ሴም ታይም ኦድ ነምበርም ኢቨን ነምበርም ኦከርድ ሊያደርግ ስለማይችሉ ማለት ነው። ሌላኛ ማየት ያለብን ነገሮች ኢንዲፔንዳንት ኢቨንት ነው። ኢንዲፔንዳንት ኢቨንት ስንል ደግሞ two events are independent if the occurrence of one does not affect the probability of the other occurring ነው። አንዱ ኢቨንት ኦከርድ ካደረገ በኋላ ሌላኛው ኢቨንት ኦከርድ ለማድረግ የመጀመሪያው ኢቨንት አፌክት ማድረገው ከሆነ ኢንዲፔንዳንት ኢቨንት ነው። ኢንዲፔንዳንትሊ ኦከርድ ሊያደርጉ የሚችሉ ኢቨንቶች ናቸው ማለት ነው። ቻንሱን ወይም ደግሞ ፕሮባቢሊቲ ቫሊዩን አይቀይሩትም። የዚህ ተቃራኒ ደግሞ ዲፔንዳንት ኢቨንት ብለን እንላለን። አፌክት የሚያደርግ ከሆነ የመጀመሪያው ኦከርድ ያደረገው ኢቨንት ሁለተኛው ኢቨንትን ፕሮባቢሊቲ ቫሊዩን የሚቀንስ ከሆነ ዲፔንዳንት ኢቨንት ብለን እንጠራለን ማለት ነው። ሌላኛው ኮምፕሊመንት ኦፍ አን ኢቨንት ነው። ኮምፕሊመንት ኦፍ አን ኢቨንት ስንል ነን ኦከራንስ ኦፍ ኤ ነን ኦከራንስ ኦፍ ኤ ማለት ምንድን ነው? does not belong to A ማለት ነው። ግን ሳምፕል ስፔሳችን ውስጥ ያለ ኢቨንት ኤ ግን የሌለ ኤሌመንት ኮምፕሊመንት ኦፍ አን ኢቨንት ኤ ብለን መጥራት እንችላለን። ሲምቦላይዝድ የምናደርግ ደግሞ በዚህ መልኩ ነው። ሶስቱም ኮምፕሊመንት ኦፍ አን ኢቨንትን ሲምቦላይዝድ የሚያደርጉልን ናቸው ማለት ነው። እንግዲህ በዛሬ ቪዲዮ እኔን ዴፊኒሽኖች መጥቻለሁ። በሌላ ቪዲዮ ኔክስት ፕሮባቢሊቲ ቫልዩዎችን እንዴት እንፈልጋለን የሚሉ ነገሮችን የምናይበትን ቪዲዮ ይዤ እመጣለሁ። እስከዛ ድረስ have a nice time. Thank you for watching.